በንዴት ተገፋፍተህ በተናገርከው ቃል ወይንም ባደረግከው ድርጊት ተጸጽተህ ታውቃለህ? በሰከንድ ንዴትስ ሕይወትህ ፈርሶብህ ያውቃል? ወይስ ተናግረህ የማታውቀውን መጥፎ ቃል ተናግረሃል? ያኔ በዝምታ ባሳለፍኩ ኖሮ ብለህስ ራስህንስ ወቅሰህ ታውቃለህ? ንዴት እንደ እሳት ነው። ካልተቆጣጠርከው ቤቱን ያቃጥልብሃል፣ ካሸነፍከው ግን ብርሃን ይሆንልሃል። እንኳን ወደ ጥበብ መንገድ ዩቲዩብ ቻናል በሰላም መጡ። ዛሬ በቪዲዮ ውስጥ ንዴትን ከመጨቆን ይልቅ እንዴት መግራት እንደምትችል፣ ስሜትህ ያንተ ጌታ ሳይሆን አንተ የስሜትህ ጌታ የምትሆንበትን ሚስጥር ዝርዝር አድርገን እንመለከታለን። ይህንንም ቪዲዮ እስከ መጨረሻው ስትመለከት ማንም ሰው በቀላሉ ስሜትህ ሊያናውጠው የማይችልበት ማንም ሰው ሊነግርህ የማይችለውንና የውስጥህን ሰላም የምትገነባበትን መንገድ ስለማሳውቅህ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩና ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉና ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጋችሁ እንድትጀምሩ በትህትና እየጠየቁ ወደ ቪዲዮ አመራለሁ። በቪዲዮ መጀመሪያችን ንዴት ምንድን ነው የሚለውን እናያለን። ንዴት በራሱ መጥፎ አይደለም። ንዴት ተፈጥሯዊ ስሜት ሲሆን ንዴቱን ሳይሆን ንዴት የምናስተናግድበት መንገድ ነው ችግሩ። ሁሌም አእምሮአችን አደጋ ሲሰማው የሚሰጠው መጋፈጥ ወይም መሸሽ የሚለውን ምላሽ ስለሚሰጥ ነው። ንዴት የሚፈጠርበት ምክንያት ስሜታችንን የምንገልጽበት ወይም የምንሸፍንበት ነው። ለምሳሌ ፍርሃታችንን፣ ተስፋ መቁረጣችንን ወይም ትልቅ ሐዘናችንን በንዴት መልክ ልንገልጽባቸው የምንችላቸው ናቸው። ንዴትም ሲሰማን የሰውነት ለውጥ የሚታይብን ሲሆን ከነሱ ውስጥም ልባችን ቶሎ ቶሎ ሊመታ ይችላል፣ ጡንቻችን ይወጣጠራል፣ ወይም ደግሞ ድምፃችንን ከፍ አድርገን ልናወራ እንችላለን። ነገር ግን በንዴት ሰዓት እነዚህ ምልክቶች ከታያችሁ ልትናደዱ መሆኑን ካወቃችሁ ንዴቱን በግማሽ የመቀነስ ዕድል ስላላችሁ ያ ለእናንተ ግማሽ ድል ነው። አንድ ታሪክ ልንገራችሁ። አንድ አባት ልጃቸው ንዴቱን እንዴት መቆጣጠር እንዳለበት ሊያስተምሩት ፈልገው አንድ ከረጢት ሙሉ ሚስማር ይሰጡትና በተቆጣና በተናደደ ቁጥር ወደ ጓሮ ይሄድ አጥሩ ላይ አንድ ሚስማር ምታም ይሉታል። ልጁም አባቱ ያሉትን ነገር በመስማት በመጀመሪያው ቀን ንዴቱ 40 ሚስማር አጥሩ ላይ ይመታል። እየቆየ ሲሄድ ግን ሚስማር ከመምታት ንዴት መቆጣጠር እንደሚቀል ይረዳና ሚስማር መምታቱንም ያቆማል። ንዴቱንም ሙሉ ለሙሉ መቆጣጠር እንደቻለ ያወቁትም አባት አሁን ደግሞ ንዴትን በተቆጣጠርክበት ጊዜ አንድ ሚስማር ንቀል ብለው ይመክሩታል። ልጅየውም እንደተባለው ማድረግ ይጀምርና ሚስማሮቹን በመንቀል በተወሰነ ጊዜ ውስጥ በፊት የመታቸውን ሁሉንም ነቅሎ ይጨርሳቸዋል። ይህንንም ያዩት አባት ልጃቸውን ይጠሩትና የነቀላቸው ሚስማር ቦታዎች መበሳሳታቸውን እያሳዩት በንዴት የምትናገረውም ቃል በሰው ልብ ላይ እንጨቱ ላይ እንዳለው አይነት ጠባሳ ጥሎ ስለሚያልፍ ሁሌም ንዴትን ለመቆጣጠር ሞክርም ይሉታል። ስለዚህ ተመልካቾቻችን ከዚህ አባት የተማራችሁት ነገር እንደሚኖር እርግጠኛ ነኝ። አሁን ደግሞ ንዴታችንን ወይም ስሜታችንን እንዴት መቆጣጠር እንደምንችል አንድ ባንድ እናያለን። የመጀመሪያው የ10 ሰከንድ ግን ተጠቀሙ። አንድ የሚያናድድ ነገር ሲገጥም ወዲያውኑ አትመልስ፣ ይልቁንም ከ1 እስከ 10 በውስጥ ቁጥር። ይህ ድርጊት አእምሮ ከስሜታዊነት ወደ መረጋጋት እንዲቀየርም ያደርገዋል። ሁለተኛው ደግሞ አካባቢ መቀየር ነው። ንዴት ከውስጥ ፈንቅሎ ሊወጣ ካለ ቦታ ቀይር። ቆመ ከነበረ ተቀመጥ፣ ተቀምጠ ከነበረ ተኛ፣ አለበለዚያ ደግሞ ካለበት ክፍል በመውጣት በቀዝቃዛ ውሃ ፊትህን ታጠብ፣ ወይንም ደግሞ ንጹህ አየር ተንፍስ። ይህ የሰውነትህ ሙቀት ይቀንስልሃል። ሶስተኛው ደግሞ ስታወራ እኔ በሚል ቃል ጀምር። ሰው ስትወቅስ አንተ እንዲያደረግ ከማለት ይልቅ እኔ እንደዚህ ሲደረግ ደስ አይለኝም ወይም ደግሞ እኔ ተጎድቻለሁ በል። ምክንያቱም አንተ ብለህ ከጀመርክ የምትናገረው ሰው ራሱን ለመከላከል ይዘጋጃል። እኔ ብለህ ከተናገርክ ግን ስሜትን ስለመገልጽ ያ አንተንም ቦታውንም ያረጋገዋል። አራተኛው ደግሞ ትርጉሙ መቀየር ነው። የተናደድክበት ሰው ባደረገኝ ነገር ሊነቅፈኝ ፈልገው ነው ከማለት ይልቅ ምናልባት ዛሬ መጥፎ ቀን ስላሳለፈ ይሆናል ብለህ አስብ። እንደዚህ ያለኝ ወይም እንደዚህ የተናገረኝ ያልተረዳኝ ነገር ስላለ ይኖራል ብለህ አስብ። ምክንያቱም ለነገሮች የምትሰጠው ትርጉም ንዴትን ይወስነዋል። ሌላው ደግሞ አስተሳሰብ መቀየር ነው። በዚህም ጉዳይ አንድ አጭር ታሪክ ልንገራችሁና አንድ ሰውዬ በጨለማ ወንዝ ላይ በጀልባ እየሄደ እያለ ሌላ ጀልባ ትመጣና እሱ ያለበትን ጀልባ ትመታዋለች። ሰውየውም በጣም ይናደድና ወደ ጀልባዋ እያየ ሊሳደብ ሲል ጀልባዋ ባዶ እንደሆነችና ሰው እንደሌለባትም ያያል። በዚህም ምክንያት ንዴቱ ወዲያውኑም ይጠፋል። ምክንያቱም ደግሞ በጀልባዋ ላይ የሚናደድበት ሰው ስላጣ ነው። እኛ ሰዎች ስንባል እንደ ባዶ ጀልባዋ ነን።
የሰደቡን ወይም ያናደዱን እነሱ ሰላም ስለሌላቸው እንጂ እኛ መጥፎ ስለሆነን አይደለም። ስለዚህ ምላሽ ከመስጠታችን በፊት ለምን እንደዚህ ያደረገ በማለት ምናልባት ቤተሰብ ውስጥ ችግር ኖሮ ይሆናል ብለን ስታስብ ንዴት ወዲያውኑ ወደ ርህራሄ ስለሚቀየር በቶሎ ምላሽ አትስጥ። የረጅም ጊዜ የውስጥን ሰላም ማግኘት ከፈለግ ሁልጊዜ ስሜትን መጫን አይቻልም። ዋናው መፍትሄው የውስጥን ሰላም መጠበቅ ነው። ይህንንም ለማድረግ የመጀመሪያው በቂ እንቅልፍ መተኛት ነው። ሳይንሱ እንደሚለው እንቅልፍ ያጣ ሰው ለንዴት ቅርብ ነው። ሁለተኛው ነገር ደግሞ ይቅርታ ማድረግ መልመድ ነው። ይቅርታ ለሌላ ሰው የምታደርጉት ስጦታ ሳይሆን ለራስህ የምትሰጠው የነጻነት ስጦታ ነው። በሌሎች ሰዎች ላይ ቂም መያዝ መርዝ ጠጥቶ ሌላ ሰው እንዲሞት እንደመመኘት ያህል ነው። ሌላኛው ደግሞ ምስጋና ነው። በቀን ውስጥ ያሳለፍካቸውን 3 ጥሩ ነገሮች የመመዝገብ ልምድ ይኑርህ። ምክንያቱም አይምሮ በበጎ ነገር ከተሞላ ለንዴት ቦታ አይኖርህም። ስለዚህ አስታውሱ፣ ንዴት መቆጣጠር ማለት ስሜት የሌለው ድንጋይ መሆን ማለት አይደለም። ንዴትህን መቆጣጠር ማለት ከስሜትህ በላይ የመሆን ጥበብ ነው። አንተ ካልፈለግክ በስተቀር ማንም ሰው ያንተን ቀን የማበላሸት ስልጣን የለውም። ሌላው ማወቅ ያለባችሁ ነገር ይህን ቪዲዮ ስላያችሁ ብቻ ንዴታችሁ አይጠፋም፣ ለመለወጥ የምታደርጉት ተግባር እንጂ። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስላል። አንድ ቻሌንጅ ልስጣችሁና በሚቀጥሉት 24 ሰዓት ውስጥ ምንም አይነት ነገር ቢያጋጥማችሁ ሳትናደዱ ለማሳለፍ ቃል ግቡ። እናንተንስ የሚያናድዳችሁ ነገር ምንድነው? መዋሸት፣ መናቅ ወይስ ቀጠሮ አለማክበር? ኮሜንት ላይ ተወያዩበት፣ እኔም መልስ ሰጥበታለሁ። ይህንን ቪዲዮ ይቅርታ ማድረግ ላቃታቸው ወይም ንዴታቸውን መቆጣጠር ላስቸገራቸው ጓደኞቻችሁ ሼር እንድታረጉ እየጠየቁ ለዛሬ ይዘንላችሁ የመጣነው ሐሳብ ይህንን ይመስላል። የውስጣችሁን ሰላም የሚገነቡ ቪዲዮዎች እንዲደርሳችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታረጉ እየጠየቁ ውስጣዊ ሰላማችን ከሁሉም በላይ ዋጋ እንዳለው እንድትረዱ እየጠየቁ በሌላ ቪዲዮ እስከምንገናኝ ቸር ያቆየን።